ሰላም ሰላም ውድ የነጋድራስ ቦርድ ሩም ተሳታፊዎች፣ ሜምበሮች እንዲሁም ደግሞ የእውቀት ፈላጊዎች ዛሬ ወደ ፕሮባብሊ ከኤአይ ቀጥሎ ማለትም ኤአይ ምን ያህል በእንግሊዝኛ እንግዲህ ያው ዲስራፕቲቭ ቴክኖሎጂ ይሉታል። ልክ ኢንተርኔት መጀመሪያ ላይ መጥቶ ብዙ ኢንዱስትሪዎችን ዲስራፕት እንዳደረገ እኔ በአማርኛ ስተረጉመው እንግዲህ ቃል ስላልነበረው አናዋጭ ቴክኖሎጂ እንደሆነው እንግዲህ ኤአይ ከመፈጠሩ በኋላ ትልቁ ሌላ አናዋጭ የምለው የኤአይ ፊልድ ውስጥ ወይም ኤአይ ከተፈጠረ በኋላ የሆነ ነገር ጎሎ ኢንቬንት የተደረገው ትልቅ መሳሪያ ነው። የዛሬ ቪዲዮ ይሄ ምንድን ነው? ሞዴል ኮንቴክስት ፕሮቶኮል ይባላል፣ ወይንም በአጭሩ ኤምሲፒ የሚባለው እና ኤምሲፒ ምን እንደሆነና ምን ተጨማሪ ነገሮችን እንድንችል እንደሚያስችለን በዛሬው ቪዲዮ እንመለከታለን ማለት ነው። ሞዴል ኮንቴክስት ፕሮቶኮል ያው ክሬዲት የሚገባ ቦታ ላይ ክሬዲት መስጠት ጥሩ ነው እና ጉግል ወይ ኦፕን ኤአይ ምናምን የሆኑ ካምፓኒዎች አይደሉም የፈጠሩት መጨረሻ ላይ የኤአይ ኩባንያ እሽቅድድም ውስጥ መጨረሻ ላይ የተፈጠረው አንትሮፒክ ወይንም የክሎድ ኤአይ ኩባንያ ነው የፈጠሩት። እና ሞዴል ኮንቴክስት ፕሮቶኮል ትልቅ የኤአይ ችግር ላይክ ሃሉሲኔት የሚባል ነገር አለ which is ዝም ብሎ ከተወራ ያለው ነገር ኦር ከተሰጠው ታስክ ጋር የማያያዝ ወይንም ትክክል ያልሆነ ኢንፎርሜሽን ዝም ብሎ ሲፈጥር ነው። ያንን ነገር ይፈጥር የነበረው ምንድን ነው? is because actually ያንን ነገር ማየት አልችልም ማለት አይፈልግም። ይሄ ነገር ሃሉሲኔሽን ለምንድን ነው የሚከሰተው ብሎ ብዙ የኤአይ ሳይንቲስቶች እና የዳታ ሳይንቲስቶች ይወያዩበታል ከጊዜ ወደ ጊዜ እና አናውቀውም ነው የሚሉት። እኔ የራሴ ቲዎሬቲካል ነገር አለኝ። ኤአይ ሲሰለጥን መጀመሪያ ላይ በጣም ሰፊ በሆነ በጣም ትልቅ የሆነ ኢንፎርሜሽን ቋቶች ወይንም የመረጃ ቋት የምንለው በአማርኛ ስናወራ የመረጃ ቋት ላይ ያሉትን ዳታዎች ላይ የሰለጠነ ነው። ከዛ በኋላ ግን የሚመልሰው መልስ ትክክለኛ የሆነ እና ያልሆነ ለመለየትና የበለጠ የኤአይ እውቀቱን ለማጠናከር ሂውመን ሪኢንፎርስድ ለርኒንግ ይሉታል። ሂውመን ሪኢንፎርስድ ለርኒንግ ኦር ሪኢንፎርስድ ሂውመን ለርኒንግ የሚሉት ይቀያየራል እንዳልኩት። ይሄ ምንድን ነው? የሆነ ጥያቄ ይጠየቅና መልሱ ትክክል ሲሆን ቤዚካሊ ልጅን እንደምናሰለጥነው ልጆቻችን እንደምናሰለጥናቸው ገና ሲወለዱ ምንም አይነት እውቀት ሳይኖራቸው ነው የሚወለዱት። ምን ማድረግ ይችላሉ? መመልከት ይችላሉ፣ መስማት ይችላሉ፣ ማየት መመልከት ብያለሁ እና አካባቢው ላይ ያሉትን ሰዎች እንዴት ኢንተራክት እንደሚያደርጉ ያያሉ። ከዛ በኋላ በተደጋጋሚ መኪና ሲያልፍ መኪና ስንለው ልጁ ከዛ በኋላ ቀስ ብሎ እየተለማመደ መኪና ብሎ የሚለው ነገር ጎበዝ ልጅ የምንለው ያቺ ምንድነች? ሪኢንፎርስመንት ነች፣ ወይንም የተጠየቀው ኦር የተሰጠውን ፈተና እንዳለፈው ማበረታቻ ማለት ነው። ኤአይዎች ጥያቄ ይጠየቁና ልክ እንደዛው በኮምፒውተር መልክ ህመም እና ደስታን አዳርገውበት ጥያቄ ሲጠይቁ ትክክለኛ መልስ ሲመልስ ጎበዝ ልጅ ይሉታል ለኤአዩ። this is what human reinforced learning is። ስለዚህ ይሄ ምን አይነት ባህሪ አምጥቷል? እንደኔ የማያውቀውን ነገር እኛን ለማስደሰት ስለሚፈልግ ምክንያቱም ያ ፖዘቲቭ ሪኢንፎርስመንቱን ስለሚፈልግ ባያውቀውም እንኳን አላቅም ብሎ ከሚል ዝም ብሎ ፈጥሮ ቢያወራን ይመርጣል። ሞስት ኦፍ ታይም ግን ይህንን ነገር ፕሮፐርሊ ሶልቭ ለማድረግ ትሬኒንግ ሜካኒዝሙን ካልቀየር ነው በስተቀር ብዙ ማድረግ የምንችለው ነገር የለም። ሃዌቨር ግን ይሄ ሞዴል ኮንቴክስት ፕሮቶኮል አንትሮፒክ የተባለው ድርጅት ሲሆን የፈጠረው በጣም በሲምፕል መንገድ አንደርስታንድ ለማድረግ ቱልስ የሚባሉትን ነገሮችን ቅድም ጠቅሰናል። ከቱልስ በተጨማሪ ስፔሲፊክ የሆኑ ነገሮች አሉ። ለምሳሌ ኤአይን ቲቪ ላይ ያለውን ቻናል ወደ ኢቢኤስ ቀይርልኝ ብንለው ማድረግ አይችልም። ለምንድነው ማድረግ የማይችለው? ቻናል መቀየር ስለሚያቅተው አይደለም። አክቹዋሊ ሞዴሉ ቲቪ ምን እንደሆነ፣ ቲቪ እንዴት እንደሚሰራ፣ ውስጡ ያለው ሰርኪት ቦርዶች፣ ይህን ሁሉ ነገር ያውቃል። ምክንያቱም የሰው ልጅ እውቀት ላይ ትሬን ስለተደረገ ኢቨን የትኛው ሞዴል ምን አይነት ቦርድ እንዳለው ያውቃል ኦልሬዲ።
እስከ ዛሬ ድረስ የተሰሩትም ያው ኖሌጅ ካት ኦፍ ዴት ወይንም የእውቀት ወይንም የስልጠና ማቴሪያል ማቋረጫ ቀን በፊት እስከሆነ ድረስ ያ ቁሳቁስ የነበረው ያውቀዋል። ለምንድን ነው ግን ቻናሉን ቀይረው ስንለው መቀየር ማይችለው? ብዙ ምክንያቶች አሉ። አንደኛ ነገር ሪሞት የለውም። ሁለተኛ ነገር ሪሞት ባይኖረውም እንኳን እኛ ምን አይነት ሪሲቨር እንዳለን አረብ ሳት ላይ ነን ወይስ ኢትዮ ሳት ላይ ነን፣ ይሄን ኢንፎርሜሽን የለውም። ሶ ዋት ኢፍ በሚለው ኮንሴፕት ኤአይውን ከሪሲቨሩ ጋር ማገናኘት ብንችል ከተባለው ጥያቄ የመነጨ ቴክኖሎጂ ነው ኤምሲፒ ሰርቨር፣ ሞዴል ኮንቴክስት ፕሮቶኮል ማለት ነው። ሶ ፕሮብለም ምንድን ነው? ባለፈው በነበሩት ቪዲዮዎች ላይ እንዳሳየዋችሁ ከሁሉም ራፐሮች ወይንም ሃርነስ በስተጀርባ there is something called ኤልኤልኤም። እነዛ ኤልኤልኤሞች የሰለጠኑ የተቀመጡ ኤቭሪ ታይም ሄደን ስናነጋግራቸው እንደ አዲስ እንደ ቡት ዲስክ የነበራቸውን እውቀት ብቻ ኖሯቸው ቡት አፕ የሚያደርጉ የሚነሱ ኦፍ ነበሩ፣ ኦን እናደርጋቸዋለን። ግን ቴክኖሎጂ ላይ ኮዲንግ ላይ እና የመሳሰሉ ነገሮች ላይ ኤቭሪዴይ አዲስ አፕዴት አለው። ቴሌግራም ሜሴንጀር ላይ እንደምታውቁት እንደዚህ አይነት ግሩፖች የመጡት ይሄ በሊስት ፎርማት ወይንም ቶፒክ ውስጡ መግባት ይሄ የቅርብ ጊዜ የጀመሩት ነው፣ እንደ ዲስኮርድ ሲያደርጉት ማለት ነው። ያንን ነገር እንደ አዲስ እንደዚህ ሲያቀርቡት ሜክ ሚ ዲስ ካይንድ ኦፍ ግሩፕ ኦን ቴሌግራም ብንለው ቴሌግራም ያለውን አዲስ ኢንፎርሜሽን አንደኛ ነገር አያውቅም፣ ራይት? ምክንያቱም ይሄ አፕዴት የመጣው ትላንትና ነው። ኤልኤልኤሙ የሰለጠነው እስከ 2025 ድረስ ባለው እውቀት ነው። 2025 ላይ ቴሌግራም ይሄ ፊቸር አልነበረም። ሶ እንደዚህ አይነት ፊቸር የለውም ብሎ ይመልስላቸዋል ወይም ዝም ብሎ ይዘባርቃል ማለት ነው። The second problem is every tool or data source previously required ምን ያደርጋል? ከስተም ኢንተግሬሽን። ስለዚህ ይሄ ምን ማለት ነው? ዳታቤዝ ካለን ዳታቤዙ ላይ ያለውን ቴብል ምን አይነት ነው ብለን ብንጠይቀው ኤልኤልኤሙ ዳታቤዙን አክሰስ ማድረግ አይችልም። ከዛ በኋላ ምንድን ነው የምናደርገው? ዳታቤዙ ላይ ያለው ነገር ኮፒ ፔስት አድርገን ለኤልኤልኤሙ ፔስት አድርገን ነው this is my ዳታቤዝ ስንለው ያንን ብቻ ያየዋል። ግን ዳይሬክትሊ ዳታቤዙ ውስጥ ያለውን ቴብል መቀየር አይችልም ኤልኤልኤሙ ማለት ነው። እሱ እንደዚህ አርግ እያለ ጋይድ እያደረገን ያደርጋል። ይሄ ጋይድ እያደረገን እዚህ ጋር ሄደ ሴቲንግ ላይ እንደዚህ ብለህ እንደዚህ አርግ ይልሃል። ይሄ አሪፍ ሆኖ ሳለ ማለት ከነበረን ቴክኖሎጂ የተጨመረ ነገር ቢሆንም ትንሽ ፍሪክሽን ይፈጥራል አይደለ? ላይክ እሱን ጠይቀ ነው እሱ የሚሰጠንን ነገር ይሄንን ኮፒ አድርገን ሁለተኛው አፕሊኬሽን ላይ ሄደን ፔስት እያደረግነው ከሆነ የተወሰነ ያህል ስሎ ዳውን ያደርጋል። ኮፒ ፔስት ሲደረግ ደግሞ ኮንቴክስት ዊንዶው እና የመሳሰሉ ነገሮች ኦልሬዲ በሌላ ቪዲዮዎች ያነሳናቸው ነገሮች ፕሮብሌም ይፈጥራል። ምን አደረጉ? ፕሮብሌሙን ሶልቭ ለማድረግ ስታንዳርድ የሆነ ፕሮቶኮል ሁሉም ኤልኤልኤሞች ማለት ካን ቢ ጄሚናይ፣ አንቲግራቪቲ፣ ሃርነስም ሊሆን ይችላል፣ ካን ቢ አንትሮፒክ፣ ሁሉም ኤልኤልኤሞች በሚገባቸው ቋንቋ ስታንዳርድ ከሆነ ኤምሲፒን ፈጠሩ። ሃው ዳዝ ኤምሲፒ ወርክ? ኤምሲፒ የሚሰራው በክላይንት ሰርቨር አርኪቴክቸር ነው። ምን ማለት ነው? ይሄ ሰርቨሩ አለ የኤምሲፒ ሰርቨር፣ ከዛ በኋላ ደግሞ ክላይንቱ አለ። ክላይንቱ የኛ ፒሲ ላይ እንትኑ ኤልኤልኤሙ አክሰስ የሚያደርገው ነው። ሶ ዊ ሃቭ which is the host ማለት ነው። ኤምሲፒ ሆስትም ይባላል። ያ ክሎድ፣ ከርሰር፣ ጀሚናይ ፒሲ ላይ ረን እያደረገ ያለው ሃርነስ እና ዩዘሩ ኢንተራክት የሚያደርጉበት ነው። ሰርቨሩ ላይት ዌይት የሆነ ሰርቨር ነው። ምን ያደርጋል? ዳይሬክትሊ ልንጠቀመው እየሞከረን ያለው ቱል ጋር ተሰክቷል። ኦኬ ሶ ሌትስ ሴይ ዳታቤዝ ነው እንበል። ይሄንን ኢለስትሬት ለማድረግ እዚህ ጋር እንምጣና እዚህ ጋር ሃርነስ አለን። ሃርነሱ ምንድን ነው? ጀሚናይ ሲኤልአይ ነው። ውስጡ ቱልስ አሉ። ባለፈው ስለ ቱልስ አውርተናል። ቱልሱ ምንድን ነው? ሪድ ኤንድ ራይት ፋይልስ ነው። ሶ ይሄ ሪድ ኤንድ ራይት ፋይልስ ለዚህ ሃርነስ ምን አክሰስ ሰጥቶታል? ሪድ ኤንድ ራይት ኮድ ፎልደራችን ውስጥ ያለውን ነገር ማንበብና መጻፍ እንዲችል ያደርጓል። ሶ ዩዘሩ ለኤአይ ሃርነሱ ጀሚናይ ሲኤልአይ ፕሮምፕቱን ይከታል። ኮድ ፎልደሬ ውስጥ ያለውን አፕሊኬሽን ዩዘር ኔም ሴቭ እያደረገ አይደለም
ብለን ስንነግረው ቢኮዝ ሪድ ቱልስ ስላለው ኮዱን ማንበብ ይችላል። which is እዚህ ቦታ የዩዘር ኔም ነው የምትከተው። የዩዘር ኔም የምታስገባው ከዳታቤዙ ነው ይላል። ግን ዳታቤዝ ላይ ዩዘር ኔም እንዴት ነው የተጻፈው? ዩዘር ኔም የሚለው ቴብል ኢዝት ዩዘር ኔም ዩዘር ስፔስ ኔም ነው ዩዘር ካፒታል ዩ ኔም ወይንም ዩዘር እንዴት ነው ዳታቤዝ ውስጥ? አሁን ዳታቤዝ በጣም ስፔሲፊክ የሆነ ነገር ነው። ውስጡ ያለው ዳታ በትክክለኛ ስፔሊንግ አፕሊኬሽኑ ኮድ ላይ ያለው እዚች ቦታ ላይ ከዳታቤዝ አምጥተ ይህንን ማስረጃ እቺ ቦክስ ውስጥ ክተት ስንለው ላይክ እዚህ ጋር ኢፍ ዊ ሃቭ ሌትስ ሃቭ ሲምፕል ዌብ ኢንተርፌስ እዚህ ጋር ከሆነና ዩዘር ኔም ኤሪያ ካለ ከዛ ለዛ ቦክስ ውስጥ የኛ ዩዘር ኔም የሚገባበት አፕሊኬሽን ኮዱ ላይ ምን አለ? እቺ ዩዘር ኔም የምትለዋ ቦታ ላይ ከዳታቤዝ ዩዘር ኔም በሎወር ኬዝ ያለውን ፊልድ አምጣው ሎጊን ላደረገው ዩዘር የሚለው ነገር ነው የሚመጣው ማለት ነው። ይሄ እንዴት ነው አርግ ስንለው እዚህ ለሲኤል ላይ ስንለው ኮዱን ያነበዋል። ይሄንን ሪድ እና ራይት ቱሉ ያለው የት ነው? ጀሚናይ ሲኤል ላይ ውስጥ ነው። ከዛ በኋላ ኮዱን ካነበበ በኋላ ኦኬ ዩዘር ኔም የምትለዋ ፊልድ እየታየኝ አይደለም ይላል ዩዘሩ። ይሄንን ነገር ካለኝ በኋላ ኮዱን ቼክ አድርጌዋለሁ። ፕሮፋይልስ ዶት ቲኤስኤክስ የሚል ፋይል ኮድ ፎልደር ውስጥ እንዲህ የሚል ቦታ አለ። ለምንድን ነው የማይታየው ብሎ ይሄንን ሁሉ መረጃ ዳታውን ከሰበሰበ በኋላ ወዴት ይልኳል? ወደ ክላውድ ኤልኤልኤሙ። ከዛ በኋላ ጄሚናይ ከጄሚናይ ሲኤል ላይ የኮዱን ሳምፕል አግኝቷል። ለምን? ሪድ ቱልስ ስላለው። አሁን እዚህ ጋር የሆነ ፕሮብሌም ፈጠረ። ኤልኤልኤሙ እዚህ ጋር ያለው ኤልኤልኤም እዛ ዳታቤዝ ውስጥ ያለው ደግሞ ዳታቤዝ ሌላ ክላውድ ሰርቨር ላይ ነው ያለው። ማንበብ ስለማይችልና ኤግዛክትሊ በምን አይነት አጻጻፍ ይሄ ቴብል እንደተጻፈ በምን አይነት ስፔሊንግ ስለማያውቅ ኮዱ ለምን እየሰራ እንደሆነ ካልኩሌት ማድረግ ይችላል። ዩ ሲምፕል ባት እዚህ ጋር መተን ኢፍ ዊ ክሪኤት ኤምሲፒ ሰርቨር ኤንድ የትኛው ኤምሲፒ ነው? ማይ ኤስኪዩኤል ኤምሲፒ ሰርቨር ከፈጠርን ኤንድ ዴን ይሄ ነበረ። ይሄንን መጠቀም እንችል ነበር። ኤኒዌይስ እዚህ ጋር ዳታቤዝ እንፈልግ። ማይ ኤስኪዩኤል የት አለ? ዝም ብለን ዩኒቨርሳል የዳታቤዝ እናምጣና እዚህ ጋር ዳታቤዝ አለ። ዳታቤዝ የተለያዩ አይነቶች አሉ። ፋየር ቤዝ አለን፣ ሱፐር ቤዝ አለን። ሁሉም ይለያያል። ሁሉም ፋንክሽኑ እንዴት ከዚህ ጋር ልክ ቅድም እንዳልኳችሁ ዴክ አለ። ዴኩ የሪሲቨሩ የቲቪው ጋር የተገናኘው ሪሲቨር አንዳንዱ ሜኑን ስትጫኑ የምታዩት ኦፕሽን ይለያያል ከሌላው አይደለም። ልክ እንደዚሁ ደግሞ ሞንጎ ዲቢ ከሆነ ማይኤስኪዩኤል ከሆነ ፖስት ግሬስ ከሆነ የተለያየ አይነት አሰራር ስላለው ኤምሲፒ ሰርቨሩ ዲዛይን ሲደረግ ለዚህ ስፔሲፊክ ዳታቤዝ ማድረግ የሚችለውንና ማይችለውን ኢንፎርሜሽን ነው እንትን የሚለው። እዚህ ጋር ምን ሀፕን ያደርጋል? ዩዘር ኔም ቦታ ላይ በትክክል ከዳታቤዙ እየሞላልኝ አይደለም ብሎ ፕሮምፕት ሲያደርገው ጄሚናይ ሲኤል ላይ ወደዚህ ስናገናኘው ይሄ ኤምሲፒ ሰርቨር ከዛ በኋላ ደግሞ ከዚህ ጋር ኮኔክት ስለሚያደርግ
ምን ሀፕን ያደርጋል? ምን ያደርጋል? ጂኤምኤንኤስኤል ላይ መጀመሪያ ምን ቱልስ አለኝ ይላል። ሪድ ፋይልስ አለኝ። ኦኬ ሪድ ፋይልስን አክሰስ ሲያደርገው ኦኬ ኮድ ፎልደር የሚል ፎልደር አለ። እዛ ውስጥ ፕሮፋይል የሚል ፋይል አገኘው። እዛ ውስጥ የዩዘር ኔም ኤሪያ ላይ ዩዘር ኔም ኖ ስፔስስ ነው ፊልዱ የሚለው። እንዴ ዳታቤዝ ውስጥ ምን ተብሎ ነው ሴቭ የተደረገው ብሎ ወደ ዳታቤዙ ኮኔክት ያደርጋል። በኤምሲፒው ሪድ ያደርጋል። ዩዘር የሚል ፎልደር አለ። እዚህ ዩዘር ኔም የተጻፈው በሎወር ኬዝ ሆኖ አንደርስኮር ነው የሚለውን መረጃ ከዚህ ይሰበስባል። ከዛ በኋላ ይሄ ኤምሲፒ ሰርቨር ዳታቤዙን አንብቦ ከዛ በኋላ መልሰው ለጄሚናይ ሲኤልአይ ሲነግረው ይሄን ሁሉ መረጃ ኮድ ፎልደር ውስጥ ያገኘውን እንደገና ደግሞ ዳታቤዙን በኤምሲፒ አማካኝነት ያገኘውን መረጃ ወደ ኤልኤልኤሙ ይመልሳል። ኤልኤልኤሙ አሁን ሙሉ ኢንፎርሜሽን አለው። ኮድ ፎልደሩ ላይ ዩዘር ኔም ነው የሚለው ምንም ስፔስ የሌለው፣ ዳታቤዙ ላይ አንደርስኮር አለው። እየሰራ ያለው ነው። ለዚህ ስለሆነ እንዲህ አርገህ ይህንን ኮማንድ ተጠቅመ ዳታቤዝ ላይ ያለውን ነገር ከዚህ ጋር ከኮድ ፎልደር ውስጥ ያለው ጋር አዋሃደው ብሎ ሲነግረው ሲምፕል ሆነ። በፊት ላይ ይሄ ነገር ሳይኖር እቺ ኮኔክሽን ባልነበረችበት ወቅት ማክሲመም ሊያደርግ የሚችለው ዳታቤዝ ላይ ፕሮብሌም ሊኖር ስለሚችል ይልኝ ይልሃል። ከዛ ላይ ገብተህ ዳታቤዙ ላይ ገብተህ ምንም አይነት ኮድ ከሌለን ወይንም በዛ በሞንጎ ዲቢ ወይ ሪሌሽናል ዴታቤዝ ብዙ አይነት ኢንፎርሜሽን ወር አሰራሩን ማናውቅ ከሆነ ቢኮዝ ዜሮ ኮደር ነን፣ ይህንን ነገር እየሞከር ነው እየደፈር ነው ራሱ ያለው is because ኤአይ ስለመጣና ብዙ ነገር ማድረግ ስለሚችል ሶ then when we እዚህ ያየነው ነገር ምን ማድረግ እንዳለብኝ እዚህ ውስጥ አላቅም ስንል ስራችንን ትተን ተደናቅፈን ምን ማድረግ እንጀምራለን? መጀመሪያ የቱ ጋር እንደመሄድ ንገረኝ ብለህ ነው። ከዛ በኋላ ይህን ሁሉ ፕሮሰስ አልፎ ኤልኤልኤሙ ድረስ ሄዶ ቶክናችሁንም ገንዘባችሁንም ላይክ ገንዘብ ይፈጃል ስትጠቀሟቸው እነዚህን ቱሎች ላይክ ፕሮፌሽናሊ መጠቀም ስትጀምሩ። ይሄን ሁሉ ፕሮብለም ሶልቭ ያደረገ ነው። አሁን ኤምሲፒን ስገልጽላችሁ በማይኤስኪዩኤል ነው ኤግዛምፕል የሰጠኋችሁ። ነገር ግን አንዳንድ ጊዜ በቀላሉ ለማስረዳት ሲሞክሩ አንዳንድ መምህሮች ያየሁት ዋት ኢዝ ኤምሲፒ ብሎ ሲያስረዱ ኤምሲፒ ለኤልኤልኤም እና ለኤአይ ማለት ለስማርትፎን ዩኤስቢሲ ነው ይላሉ። ኢትስ ዩኤስቢሲ ይላሉ። ዋይ ዱ ዴይ ሴይ ዩኤስቢሲ? ምክንያቱም ሁሉም ዩኤስቢሲ ኬብሎች ተመሳሳይ ናቸው። ሁሉም ዲቫይስ ላይ አንደኛው ዲቫይስ ላይ የሚሰራው ይሰራል። ልክ እንዲሁም ደግሞ የክሎድም ሆነ የጄሚናይም ሆነ ኤምሲፒ ሰርቨሮች ሁሉም ኤአይዎች ጋር ይሰራሉ። ይሄ አንድ ምክንያት ነው። ሁለተኛው ምክንያት ደግሞ ምንድን ነው? የስልክ ዩኤስቢሲ ጥቅሙ ምንድን ነው ካለን ኢትስ ናት ቻርጅ ለማድረግ አይደለም። ዋየርለስ ኢርፎን መጠቀም ለማይፈልጉ ሰዎች ኢርፎን ይሰካበታል። አይታችሁ ከሆነ ዩኤስቢሲ 5 in 1 7 in 1 እያሉ ሀቦች አሉ። እሱን ሰክታችሁት ሞኒተር ኤችዲኤምአይ ሁላ ያወጣል። ሌላ 5 ወይ 6 ዩኤስቢ ፖርቶችን ያወጣል። በዛች አንድ ሶኬት ብዙ አገልግሎት ስለሚሰጥ በዚህ አይነት መንገድ ያስረዳሉ። በፊት ላይ እንዴት ነው ከይሄንኛው ኤልኤልኤም ጋር ከይሄንኛው ኤአይ ጋር እንዴት ነው ይሄ ነገር እንዲሰራ ማድረግ የምችለው? ፖስት ግሬስን እንድጠቀመው ከፈለኩኝ ምን ማድረግ ነው የምችለው ብለን እንትን ለመጠቀም ስንሞክር የተለያየ አይነት አሰራር ነው ያለው። ግን ኤምሲፒ ስታንዳርዳይዝ በመደረጉ አንትሮፒክ ይሄንን ነገር በማድረጉ አሁን ፖስት ግሬስን ለመጠቀም በክሎድ አንድ አይነት ኤምሲፒ ሰርቨር ነው ያለው። በስላክን ለመጠቀም በጄሚናይ ቢሆን ኤአዩ አሁንም ተመሳሳይ የሆነ አሰራር ነው ያለው። ሞር ለማብራራት ምን ማድረግ ይችላል? ኤምሲፒ changes everything. Before MCP, if you wanted Claude Code or Cursor to understand self-hosted Postgres SQL database or 3D model, ይሄ ሁላ ወደ ኤምሲፒ የገባንበትም ባለፈው ጊዜ
የአክሱም ትሪዲ ሬንደር አሳይቻችሁ 3D ሞዴላችሁን ማየት እንዲችል ዊችዝ አሁን ለምሳሌ ሌትስ ሴይ ወርድ ፋይል አለን እንበል። ወርድ ፋይሉ ላይ ገብተህ ፓራግራፍ 2 ላይ ቀይረው ብንለው ፒሲያችን ላይ ቱልስ ሰተነው ቢሆንም ፋይል አክሰስ ብንሰጠውም ወርድ ምን አይነት አጠቃቀም እንዳለው ካላወቀ ኤልኤልኤሙ ያንን ቱል መጠቀም አይችልም፣ ወርድን መጠቀም አይችልም። ምክንያቱም ወርድ ኢዝናት በኮማንድ ላይን ወይንም በተርሚናል ልናዘው የምንችል አፕሊኬሽን አይደለም። አፕሊኬሽኑን መክፈት ያስፈልጋል። ባይ ዘ ዌይ ኮምፒውተር ዩስ የሚባል ደግሞ ራሱን የቻለ ኤምሲፒ አለ። ላይክ ማውዛችሁን እንደዚህ እያንቀሳቀሰ ነገሮችን ኮንትሮል የሚያደርግ ኤአይ ቱል አለ ኤምሲፒ። እሱ ምን ችግር አለው መሰላችሁ? መልቲ ሞዳል መሆን አለበት ኤአዩ፣ ሚኒንግ ማየት የሚችል አንዳንድ እንትኖች ምን ኤአዮች ላይክ ፎቶ አፕሎድ አድርጋችሁ እዚህ ፎቶ ላይ ምን ይታይሃል ስንለው ሊዋሽ ይችላል። ኦር ትክክል እዚህ ፎቶ ላይ 8 ሰዎች በግሩፕ ቆመው የምርቃት ስነስርዓታቸው ላይ የተነሱት ፎቶ ይታየኛል ሊል ይችላል። ያንን ማድረግ የሚችለው ኮምፒውተር ቪዥን ያለው ኤአይ ሞዴል ነው። ኦኬ ድምፅ መስማት የሚችል አለ፣ ግን ማይችልም ደግሞ አለ። አንዳንድ ማይችሉት ምን ያደርጋል? እናንተ በኦዲዮ ፋይል ስትልኩለት ምን ያደርጋል? ያንን ኦዲዮ ፋይል ትራንስክራይብ ያደርገዋል። ሚኒንግ ያንን ድምፅ ወደ ቴክስት ቀይሮ ከዛ በኋላ ደግሞ መልስ የሚመልስ ኤአዮች አሉ። ጀሚናይ ኢዝ ዋን ኦፍ ዘ ቬሪ ፊው ዊች ኢዝ መልቲ ሞዳል። ማየት ይችላል፣ መስማት ይችላል። ቪዲዮ ተመልከት ብትሉት አንድ ቪዲዮ ዩቲዩብ ላይ ያለውን ቪዲዮ ሊንኩን ኮፒ አድርጋችሁ ሞክሩት። ይሄ ቪዲዮ እስቲ አብራራልኝ በሉት፣ ያብራራላችኋል። ኢቨን እናንተ ለሶሻል ሚዲያ ፕራክቲስ የምታደርጉትን አፕሎድ ከማድረጋችሁ በፊት አንድ ቪዲዮ አፕሎድ አድርጋችሁት ወደ ጄሚናይ አታች ፋይልስ ብላችሁ አም አባውት ቱ ፖስት ዲስ ኦን ቲክቶክ ዋት ዱ ዩ ቲንክ አባውት ዲስ ስትሉት ቪዲዮ ላይ ያደረጋችሁትን ልብስ ሁላ ሊጠቅስላችሁ ይችላል። ያወራችሁትን ነገር ኤግዛክትሊ ይነግራችኋል። ያን ነገር ማድረግ ማልቲ ሞዳል ስለሆነ ነው። ሶ ኢፍ ማልቲ ሞዳል ስትጠቀሙ ደግሞ ቶክን ብለናል ባለፈው ጊዜ። ላይክ አንድ ጥያቄ ስትጠይቁ ኮስት ማድረግ ይጀምራል ብዙ ስትጠቀሙ ኤአይ። ሶ ኢሜጅ እያየ ማውስ እንደዚህ ሲያንቀሳቀስ ያርገው ቢባል which is MCP ሰርቨር ባይኖር which is እንደ ኤፒአይ ወይንም መሀል ላይ ከኤአዩ እና ከአፕሊኬሽኑ ወርድ ሊሆን ይችላል፣ ሪሲቨራችሁ የቤታችሁ ሪሲቨር ሊሆን ይችላል። ከኤአዩ እና ከዛ ተርድ ፓርቲ ሶፍትዌር መካከል ቁጭ ብሎ እንደ አስተርጓሚ ሆኖ የሚያገለግል ነገር ማለት ነው ኤምሲፒ ሰርቨር። ኤምሲፒዎች በጣም ፖፑላር የሆኑ ኤምሲፒ ሰርቨር ምሳሌዎችን ልስጣችሁ። ሱፐርቤዝ የዳታቤዝ አይነት ነው which is ፋየርቤዝ የጉግልን በክፍያ አልጠቀም የምትሉ የራሳችሁ ሰርቨር ላይ ሆስት ልታደርጉት የምትችሉ ከእሱ እኩል የሆነ ዳታቤዝ ነው። የሱፐርቤዝ ኤምሲፒ ስትጭኑ እዚህ ኤአይ ኤጀንታችሁ ላይ ምን ያደርጋል? ሱፐርቤዝን ራሳችሁ እናንተ ገብታችሁ እንደምታዙት ኤአዩ ኮንትሮል እንዲያደርገው ቱልስ ይሰጧል። ለምን ፖስት ግሬስ ኤምሲፒ ሰርቨር ለምንድን ነው ለሱፐርቤዝ ማይሰራው? ምክንያቱም ሁለቱም የተለያየ አይነት አሰራር ነው ያላቸው። እዚህ ጋር የሚሰራ ትዕዛዝ እዚህ ላይ አይሰራም። ኤቭሪ ሶፍትዌር የራሱን ኤምሲፒ ሰርቨር ፈጥረዋል። ከዛ በኋላ በአንድ መስመር ትጭኑታላችሁ። ብሌንደር ምንድን ነው? ብሌንደር ማለት የትሪዲ አውቶካድ ምናልባት አንድ ፎቅ ከመሰራቱ በፊት ዲዛይን ሲሰራ አይታችሁ ሊሆን ይችላል። ያ ዲዛይን የሚሰራበት ሶፍትዌር ነው ይሄ። ወይንም አኒሜሽን፣ ኢቭን ጌሞች ትሪዲ ሞዴሎች የሚሰራበት ነው። በጣም ኮምፕሊኬትድ የሆነ ሶፍትዌር። እዚህ ጋር ኮምፒውተሩን ክራሽ ካላደረገው ላሳያችሁ እችላለሁ። ብሌንደር ይሄ ነው። አሁን ብሌንደር ይሄንን ሳጥን እንዴት ነው ማንቀሳቀሰው? ኢትስናት ዝም ብሎ አንስታችሁት እንደ ወርድ ጭናችሁት ልትጠቀሙበት የምትችሉ ሶፍትዌር አይደለም። ይሄ ኢትስ ቬሪ ኮምፕሊኬትድ፣ በጣም ኮምፕሊኬትድ እንደምታዩት። ነገር ግን እዚህ አፕሊኬሽን ውስጥ ያሉ ሴቲንጎችን አሁን እዚህ ጋር የሆነ ዛፍ ሳል ብትሉኝ
እዚህ ጋር የዛፍ መሳያ ቱሎችን እየተጠቀምኩ ኢት ዊል ቴክ ሚ በጣም ጊዜ ይፈጅብኛል። ቢካዝ እኔ ስለ ትሪዲ ምንም የማውቀው ነገር የለም። ባት ብሌንደር ካምፓኒው ነገሮች እንዲቀሉ ብለው ኤምሲፒ ሰርቨር ፈጥረውለታል። ሶፍትዌሩን ምን ያህል ኮምፕሊኬትድ እንደሆነ የምታውቁት አንድ ሌላኛው መንገድ ረስቼዋለሁ። እዚህ እንዴት ብሌንደር ኤምሲፒ ብሌንደር ኤምሲፒ አሁን ኦፍ ነው። ባበራው እነዚህን ምን ቱልሶች ለኤምሲፒው እንደምሰጠው ቹዝ አድርጌ ነው እንደዚህ ባበራውና የሆነ ኤአይ አሁን የዚህን ኤምሲፒ ኮንፊግሬሽን ብሰጠውና ብሌንደር ላይ እንደዚህ ስራልኝ። ባለፈው ጊዜ ያሳየኋችሁ የብሌንደር አኒሜሽን ነበረ። ይሄ ነው። ዶንት ሴቭ። ይሄ አይደለም። ኦፕን አንታይትልድ ብሌንደር ይሄ ነው። እስቲ ዶንት ሴቭ። ይሄ አይደለም። ይህን እንዴት እንዳልከፈቱ አላውቅም። ሴቭ አላረኩትም ማለት ነው። በጣም ነው ማዝ ነው። የአክሱሙን ሴቭ አላረኩትም ማለት ነው። ግን እዚህ ውስጥ አክሱም ኦቤሊስክን ክሬት አድርጎታል ማለት እንግዲህ አክሱም ላይ ያሉትን ነገሮችን ታውቁታላችሁ። ያንን ነገር እኔ አርገው ብባል በጣም ላይክ የፈለገ ያህል ሰዓት ብትሰጡኝ አልሰራው። ኦነስት ኑንና እናውራ። ግን ኤአዩን አክሰስ ሰጥቼው ይሄ ነገር ላይ ሊያደርገው ቻለ። ላይክ ኳይት ሊትራሊ ሊያደርገው ቻለ። ሶ ሃው እንዴት ነው ይህንን ነገር ሊያደርግ የቻለው? ሊያደርገው የቻለው ኢዝ ቢኮዝ አክሰስ ስለሰጠ ነው። አክሰስ ስለተሰጠው አክሰስ ስለሰጠ ነው ያንን ነገር ማድረግ ቻለ ማለት ነው። እስቲ ኦፕን የሆነ ቦታ ሴቭ እንዳደረግኩት ይሰማኛል። ሴቭ ካላደረግኩት ከነጨራሹ በጣም ነው ማዝ ነው። ምክንያቱም በጣም የሚገርም ነበረ። ግን ያው እድሜ ለኤአይ ድጋሚ እንሰራዋለን። ሶ ኦኬ ትሪዲ ሞዴል ለመስራት ብቻ ነው ይሄ ነገር የሚደረግ ኖ። ለማአት ሶፍትዌሮች ኤምሲፒ ሰርቨር አለ። እስከምን ደረጃ ድረስ ይሄንን ኢሜይል ላክልን ስንለው ኢሜይሉን ይጽፍልናል። ከዛ በኋላ ኢሜይሉን ኮፒ አድርገን ነው አይደለ? ሌሚ ጊቭ ዩ አን ኤግዛምፕል። የኔ ጄሚናይ ከጂሜይሌ ጋር ተገናኝቷል። በኤምሲፒ ነው አሁንም የተገናኘው። Hey Gemini, can you look through my email and find the last email that I received from and personal context. It was an overdue invoice notification regarding Cloud VPS service. For additional context, your previous communications with them have included affiliate commissions, payments, confirmations, and server hosting. General digital. Because all okay. Overdue payment. No, Lord. How much was the overdue payment that they were requesting to be paid? አሁን ላይክ ጄሚናይ እዚህ ጋር ጂሜይልን አክሰስ ስለሰጠሁት ነው። ሶ ኢማጂን ፒሲያችሁ ላይ ያሉት የተለያዩ አፕሊኬሽኖች የተለያዩ አፕሊኬሽኖች ጋር ስናገናኘው ያንን አፕሊኬሽን ማዘዝ ይችላል እኛ ገብተን እንደምናዘው። this is በጣም ባጭሩ ኤምሲፒ ሰርቨሮች ምን አይነት ተጨማሪ ችሎታ የሰጡን። ጊትሃብ ኮድ የሚቀመጥበት ሁሉም አፕሊኬሽኖች፣ ቴሌግራም፣ አሁን ይህንን ቴሌግራም ላይ ነው እያያችሁ ያላችሁት። ጊትሃብ ላይ መተን ቴሌግራምን ሰርች ብናደርገው
የቴሌግራም ሜሴንጀር ኮድ አለ። ኤቭሪ ላርጅ ካምፓኒዝ ውስጥ አለው የራሱ ሪፖዚተሪ። ቴሌግራም አለ። የት አለ ቴሌግራም ዋና ኮዱ? የት አለ ኮድ ብለን እዚህ ጋር ብንመጣ will probably find it ቴሌግራም ሰርች ኦል ኦፍ ጊትሀብ። እሺ ሪፖዚተሪዝ እንበለው እስቲ ሞር ዩዘርስ። እሺ ቴሌግራም ሜሴንጀር። ይሄ የቴሌግራም ኦርጋናይዜሽን ሙሉ ኮድ ያለበት ነው። ኦኬ ሶ እኛ የሆነ ኮድ መስራት ከፈለግን ኦልሬዲ ከቴሌግራም ጋር ተመሳሳይ አፕሊኬሽን ነው የምንፈልገው ብንል ጊትሀብ ላይ ፈልግ ብንለው ጊትሀብን ግን መጠቀም ካልቻለ ቢኮዝ ኢት ዳዝንት ሃቭ አክሰስ ቱ ጊትሀብ ቢኮዝ ጊትሀብ ሎጊን ማድረጋችሁን ይፈልጋል። ሎጊን ጊትሀብን ልክ ሰው ልጅ እኛ ገብተን እዚህ ጋር ሰርች እንደምናደርገው ገብተን ይህንን ኮድ ቤዙን ማየት እንደምንችለው እኛ እዚህ ላይ ማድረግ የምንችለውን ነገሮችን በጠቅላላ እንዴት ማድረግ እንደሚችል ተጨማሪ ቱልስ፣ ከቱልስ አልፎ ፕሮቶኮል መሀል ላይ ቅድም እንደነገርኳችሁ ደላላ ሆኖ ዳታቤዙ ሊሆን ይችላል፣ ፊግማ፣ ብሌንደር ሊሆን ይችላል። ያንን ነገር ሄዶ አክሰስ አድርጎ ያገኘውን መረጃ መልሶ ለኤምሲፒ ፕሮቶኮሉ ሰጥቶ ኤምሲፒ ፕሮቶኮሉ ከዛ በኋላ ለኤአይ ሃርነሱ ሰጥቶ ሃርነሱ ከዛ በኋላ ቅድም እንዳልኳችሁ ሃርነሱ ከዛ በኋላ ለኤልኤልኤሙ ሲልከው አሁን መቼም እዚህ ደረጃ ስንደርስ ለምን the long way around እንደሄድኩኝ እና ኤልኤልኤሙ ምን እንደሆነ ሃርነሱ ምን እንደሆነ ቱልሶቹ ምን እንደሆኑ ፕሪፕሮምቱ ምን እንደሆነ ጊዜ ወስጄ ኤክስፕሌን ያደረኩበትን ምክንያት አይ ካን ጋራንቲ ዩ አሁን ይህንን ቪዲዮ ካያችሁት በኋላ ከ1000 እስከ 5000 ዶላር ከፍለው በውጪ ቱቶሪያሎችና ኮርሶች ከተመለከቱት ተማሪዎች በላይ ዩ አንደርስታንድ ከስር መሰረቱ። ስለዚህ ሊትራል ኢንጂኒየር መሆን ትችላላችሁ። ቪዲዮቹን እያፈጠንኳቸው ነው የሚሄደው ከዚህ በኋላ። ስለዚህ በጣም ልነግራችሁ የምፈልገው ነገር ምንም አይነት ይሉንታ እንዳይዛችሁ እዚህ ግሩፕ ውስጥ ለመግባት ከፍላችሁ ነው የገባችሁበት። ኢፍ ሳምቲንግ ኢዝ ኖት ክሊር ጄፒን ማስቸገር ይሆናል ብትሉ እቀየማችኋለሁ። ሀቄን ነው የምነግራችሁ ማለት ነው። ያልገባችሁ ነገር ዋን ኦን ዋን እንዳብራራ የምትፈልጉት ነገርም እንኳን ካለ ጄፒ ፕሊዝ ሌስኑ ተመችቶኛል፣ ግን ይሄ ፓርት አልገባኝም እንድትሉን የምፈልገው እናንተ ይሄ ግሩፕ ለእናንተ ቪአይፒ ግሩፕ ከማንኛውም ተማሪ ጋር ከዚህ በፊት እንደዚህ ዋን ኦን ዋን ሙሉ ለሙሉ የኔ እውቀታችሁ ነው ብዬ ላካፍላችሁ ብዬ አይ ሃቭ ኖት ሼርድ ዊዝ ኤኒባዲ ማለት ነው። እንደዚህ ይሄንን እድል የሰጧችሁ ኢዝ ቢኮዝ እናንተ ትለያላችሁ። ኦልሬዲ ስለ ነጋድረስ ብዙ እናወራለን ከናትሻ ጋር። እናንተ ሊትራሊ ለእውቀት ያላችሁ ፍላጎት የተለያየ ስለሆነ አግኝተናችሁ ነው። ይሄንንም ኮርስም የፈጠርንበት ምክንያት ይሄ ነው። አሁን የዛሬውን ብዙ ኮምፕሊኬትድ የሆኑ ኮንሴፕቶችን ያነሳ ነው። አይ ዶንት ዋንት ቱ ሜክ ኢት ቱ ኮምፕሊኬትድ ለእናንተ። ግን እስካሁን ድረስ ዛሬ በነበረው ሌሰን ኤምሲፒ ሰርቨር ምንድን ነው፣ ኤምሲፒ ክላይንት ምንድን ነው፣ ፖዝ እያረጋችሁ እዚህ ያለውን ነገር ማየት ትችላላችሁ። አይ ቲንክ ኤፒአይ የሚባለው ነገር ምን እንደሆነ ሞር ዲቴይል በሆነ መንገድ እንዳስረዳችሁ ልትፈልጉ ትችላላችሁ። ከፈለጋችሁ ያንን ነገር ንገሩኝ። ግን ቤዚካሊ የኤምሲፒ ለሁሉም ሶፍትዌር ይኖራል። ፎር ኤቭሪ ሶፍትዌር ዜር ዊል ቢ አን ኤምሲፒ ሰርቨር። ወርድ አለው ኤምሲፒ ሰርቨር። እንዴት ኤአዩ ወርድን ማዘዝ እንደሚችል አክሰስ ይሰጠዋል ማለት ነው። ዲስ ኢዝ በጣም ብዙ ነገሮችን ኤአይ ላይ እንዲፈጥንና በኤአይ እንደዚህ መስራት ትችላለሁ። ኦ ማይ ጋድ እኔ ይህንን ነገር ስቴፕ ባይ ስቴፕ አዲስ ነገር በወጣ ቁጥር አብሬው ስንቀሳቀስ እሱ አንድ እርምጃ ሲሄድ አንድ እርምጃ ሲሄድ የነበርኩ ሰው ስቲል አፍተር ዲስ ይሄ ኤምሲፒ የሚባለው ፕሮቶኮል ከመጣ በኋላ ኦ ማይ ጋድ ኤአይ በምን ደረጃ ነው እየሄደ ያለው?
አሁን ላይክ ቴዎሬቲካሉን ካየነው ፕራክቲካሉን የምናይበት ኔክስት ቪዲዮ ይሆናል። አይ ሆፕ እየፈጠንኩባችሁ አይደለም። ሌላ ትምህርቶችም ከናትሻ ጋርም እየተማራችሁም ይህንን ሳብሲዳይዝድ ተጨማሪ ቱቶሪያሎች እና ቲፖች እንደሆኑ አውቃለሁ። እየፈጠንኩባችሁም ከሆነ ፈጥነህብናል በሉ። እንዳልኳችሁ እኔ ውስጣችሁ ሸክ ኖሮ ወይም ጥርጣሬ ኖሮ ከመጠየቅ ወደኋላ የምትሉ እንደዛ ብትሉ የምቀየማችሁ እንጂ ስለጠየቃችሁኝ እኔ በምንም ተአምር ወር አብራራ ብላችሁ ስለጠየቃችሁኝ በምንም ተአምር እኔ አውልናት አልቀየማችሁም። የምቀየማችሁ በደንብ ሳይገባችሁ ወይ መጠየቅ የምትፈልጉት ጥያቄ መተፋፈር ምናምን ናትሻ እንደምትቀርቡት እንደምትጠይቁት እኔንም ጠይቁኝ። አይ ነው አንዳንድ ጊዜ ሶሻል ሚዲያ ላይ ትንሽ ቁጣ ቁጣ እንዳለብኝ ምናምን ይላል ሰው። እንደዛ አይደሉም እስክታውቁኝ ድረስ ነው። ለዛሬ እቺ ትበቃለች። አይ ሆፕ አልበዛባችሁም። ሞስት ቪዲዮቹን ከ30 ደቂቃ ላለማሳለፍ ነው የምሞክረው። እስከ ነገና ቀጣዩ ሌሰን ድረስ ቸር ሰንብቱ።